እንኳን ደህና መጣችሁ በክርስቶስ የተወደዳችሁ ቤተሰቦች። ዛሬ የመንፈስ ቅዱስ ትልቅ ስጦታ ስለሆነው በጥልቀትና በሰፊው የምንመለከተውን ትምህርት ይዤ መጥቻለሁ። ብዙዎች ያልተረዱትና ያላስተዋሉት ግን በእጅጉ የሚፈልጉት የመንፈስ ቅዱስ ስጦታ ስለሆነው ማስተዋል እንመለከታለን። የማስተዋል ስጦታ ምንድን ነው? በመጽሐፍ ቅዱስ ውስጥ ማስተዋል በመልካም የመፍረድ የማመዛዘን ችሎታ ነው። እውነትን ከስህተት፣ መልካሙን ከክፉ በተለይም በመንፈሳዊ ጉዳዮች ላይ መለየት ስንችል ነው። አማኞች እንደ እግዚአብሔር ፍቃድ እንዲሄዱ ለመርዳት በመንፈስ ቅዱስ የተሰጠ እጅግ ትልቅ ስጦታ ነው። ማስተዋል የሚገኘው ከእግዚአብሔር መንፈስ ነው። አንደኛ ቆሮንቶስ 2:15 እንዲህ ይለናል፣ መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲሁ በመጽሐፍ ቅዱስ በአንደኛ ቆሮንቶስ 12:10 ላይ መናፍስትን መለየት ከመንፈስ ቅዱስ ስጦታዎች አንዱ እንደሆነ ይነግረናል። ግን ይህ ምን ማለት ነው? አንድ ነገር ከእግዚአብሔር ከሥጋ ወይም ከዲያብሎስ መሆኑን ማስተዋል ከተፈጥሮ በላይ የሆነ ችሎታ እንደሆነ ያስገነዝበናል። የሚያብረቀርቅ ሁሉ ወርቅ አይደለም። እያንዳንዱ ትንቢት እውነት አይደለም። ሰባኪው ሁሉ የእግዚአብሔርን ሐሳብ አይናገርም። አንደኛ ዮሐንስ 4:1 እንዲህ ይለናል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ይህ ስጦታ ቤተ ክርስቲያንን እና እናንተንም ከመታለል ይጠብቃል። 1. ድብቅ ዓላማዎችን በቀላሉ ይገነዘባሉ። በአንድ ሰው ዙሪያ ስትሆኑ ምቾት አይሰማችሁም። በደግነት በጥሩ ፈገግታ ቢታጀቡም ግን የሆነ ችግር እንዳለ ይሰማችኋል። የዚህ ስጦታ ሥራ ይህ ነው። ኢየሱስና ናትናኤል ሲገናኙ አስታውሱ። በዮሐንስ 1:47 ላይ ኢየሱስ ወዲያውን አወቀው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። አስተዋዮች ከገጽታ ባሻገር በቀጥታ ወደ ልብ ይመለከታሉ። 2. መናፍስትን የመለየት ስጦታ። እውነተኛ ማስተዋል ከመንፈስ ቅዱስ ነው። ጳውሎስ መናፍስትን እንዴት እንደለየ በሐዋርያት ሥራ 16 ከቁጥር 16 ጀምሮ እንዲህ ይለናል፣ ወደ ጸሎት ስፍራ ስንሄድ የመዋርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጥ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። የልጅቷ ጩኸት በሰውኛ እውነተኛ ጩኸት ይመስላል። የጳውሎስ መንፈስ ግን ከኋላ ያለው ጩኸት ልክ እንዳልሆነ ወይም ከእግዚአብሔር እንዳልሆነ አውቋል። ትምህርቶች፣ መዝሙሮች፣ ምክር ከብዙ ሰው ወደ እናንተ ይመጣል። መንፈሳችሁ ግን መልእክቱን ከትክክለኛው ምንጭ እንደሆነ የምትለዩበት ስጦታ ይህ ነው። ማቴዎስ 7:15 ያስጠነቅቀናል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። አስተዋዮች ከበግ ፀጉር በታች ያለውን ተኩላ ያዩታል። 3. ወደ ጸሎትና ምልጃ ትሳባላችሁ። አስተዋይነት በአንድ ጎኑ ሸክም ነው። እንድትጸልዩ፣ ስለ አንድ ሰው፣ ስለ ቤተ ክርስቲያን፣ ስለ ሀገር እንድትማልዱ፣ አስቀድሞ እንድትመለከቱ ያደርጋችኋል። መንፈስ ቅዱስ ሌሎች ማየት የማይችሉትን የተጋረደባቸው ነገር ለእናንተ ግን ግልጽ አድርጎ ያስቀምጠዋል። በሕዝቅኤል 22:30 ላይ እግዚአብሔር እንዲህ ይላል፣ ቅጥርን የሚጠግንን ምሪቱንም እንዳላጠፋ በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለግኩ፣ ነገር ግን አላገኘውም። ከእግዚአብሔር ልብ ጋር አብሮ የሚሄድ መጠቀሚያ ትውልድ በፈለገ ጊዜ የማይታጡ ሰዎች እኚህ በጸሎታቸው የሚተጉ ናቸው። 4. የተረጋጋችሁ ትሆናላችሁ።
አንዳንድ በሕይወታችሁ ላይ እየተፈጠረ ያሉ ነገሮችን ስትመለከቱ ከባድ ድንጋጤ ወይም ሰላም እንደሚሰማችሁ እርግጠኛ ነኝ። ይህ የደስታና የሐዘን ስሜት የሚፈጠረው ጉዳዩም ባያችሁበትና በተረዳችሁበት መጠን ነው። በሁለተኛ ነገሥት 6 ከቁጥር 15 ጀምሮ እንዲህ ይላል። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታ ሆይ ወዮ፣ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴኖን ዓይኖች ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉትን የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። በመንፈሳዊ ዓለም ኤልሳዕ ያየውን አይቶ በከባድ ጊዜ ውስጥ ተረጋግቶ ተቀምጧል። ሎሌው በሥጋ ዓይኑ የተመለከተው ነገር ፍርሃት ውስጥ አስገብቶታል። ማስተዋል በማይታየው ዓለም ውስጥ ምን እየተከሰተ እንዳለ እንዲገነዘቡ ያስችላቸዋል። ይህም መረዳት የእነዚህን ሰዎች ሕይወት በየትኛው ሁኔታ ውስጥ ቢሆኑም መረጋጋት ይታይበታል። 5. በቀላሉ አይታለሉም። የተዋጣላቸው አስመሳዮች አያታሉም። ትልልቅ ርዕሶችም አያስደንቁም። በማቴዎስ 24:24 ኢየሱስ እንዲህ ሲል አስጠንቅቋል። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። አስተዋዮች እንዲህ ላለ መታለያ በቀላሉ አይወርቁም፣ ምክንያቱም እውነትን ከመልክ የበለጠ ስለሚመለከቷት። 6. መንፈሳዊ ማስጠንቀቂያዎችን ያዳምጣሉ። አንዳንድ ጊዜ እግዚአብሔር ለመንፈሳችሁ ማስጠንቀቂያዎችን ይናገራል። አቁም፣ ወደዚህ አትሂድ፣ ይህንን አትመን የሚል ማስጠንቀቂያ ይሰማሃል። ልክ እንደ ጳውሎስ በሐዋርያት ሥራ 16 ከቁጥር 6 እስከ 7 መንፈስ በተወሰኑ አካባቢዎች እንዳይሰብክ እንደከለከለው። በጊዜው ትርጉም ላይኖረው ይችላል። በኋላ ግን እግዚአብሔር ለምን እንዳስጠነቀቀ ታያለ። በመጨረሻም እነዚህ ምልክቶች በእናንተ ላይ ያያችሁ ከሆነ ይህ ኃይለኛ ቅዱስ ስጦታ በእናንተ ውስጥ አለ። ነገር ግን አስታውሱ፣ ማስተዋል ለፍርድ አይደለም፣ ነገር ግን ለጥበቃ መመሪያና ለፍቅር እንጂ። በመዝሙር 139 ከቁጥር 23 ጀምሮ ዳዊት እንዳደረገው ጸልዩ። አቤቱ መርምረኝ፣ ልቤንም እወቅ፣ ፈተነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። ይህንን ስጦታ ለክብሩና ለክርስቶስ አካል ግንባታ ሰጪው እንዲጠቀምበት እግዚአብሔርን ለምኑ። ጌታ በዚህ የመጨረሻው ዘመን አስተዋይ፣ ንጹሕና ብርቶች ያድርገን። ለቤታችን አዲስ ከሆኑ ቤተሰብ ይሁኑ። ላይክ እና ሼር በማድረግ ያግዙን።